ቤተ መቅደስ መግባት እየፈለገ ቅዳሴ ማስቀደስ እየፈለገ አብሮት የሚያማጣው ሰው ያጣ ቤቱ እንደሚተኛ ታውቃላችሁ። አሁን እንኳን ከኛ መካከል ሰፈራቸው ራቅ ብሎ ግን ቅዱስ ገብርኤል እንደው ፈቅዶልኝ መሐሌት ቆሜ ብሎ አብሮ የሚያቋቁመውና ከጸለማው ሰፈር አብሮ የሚያዋጣው ሰው አቶ ቤቱ የተኛ ሰው አለ። ስለማንነት ተሳሰብ እኮ እውነቴን እንምላችሁ የሆነ ቦታ ሰርቬይ ሰርተን ነበር እና እርስ በርስ የማይተዋወቁ ሰዎችን እርስ በርስ እንዲተዋወቁ ከተደረገ በኋላ የሥርዓተ ቅዳሴ አስቀዳሾች ቁጥሮች በ20 ቁጥር ነው የጨመረው። ሃይማኖት እንደነሱ ነው በእውነቱ ማለት ነው። ለምኖ የሚያበላ ህዝብ ማለት እነሱ ናቸው። እግዚአብሔርን ማመን እንደዚህ አድርጎ ነው። ከቃሉ ጋር ናቸው። ይሁን እና ትልቅ ሰውን እግዚአብሔርን ሲፈሩ ሰውን ሲፈሩ ከዳኛ ፊት ሲቀርቡ ገና በቃ እንዲያርገው አደግድገው ይህንን ታጥቀው ይሄ እግዚአብሔራዊ መልክ ነው። ክብር መስጠት ክብርን አለመግፈፍ ከማን የተማርነው? እስቲ በሞቴ እስከዛ ዓለም ከተፈጠረ ጀምሮ እስከዛ ድረስ እግዚአብሔር እገሌ ሌባ ነው ብሎ ሲናገር ሰምታችሁ ታውቃላችሁ? አለመታደል ሆኖ ጠበሉን ይወስዳሉ፣ ይጠጣሉ። ተቀምጠው ግን መረጋጋትና መማር አልቻሉም። ያሳዝናል። ይሄ ኦርቶዶክሳዊ ትምህርት አይደለም፣ ልማድ ነው። ስጋው ደሙ ትንሽ በባዶ ሆዳችን ላይ ቢቆይስ ምን ችግር አለው? ሄዶ ፍርፍርና ፓስታ ለመጫን ከመቸኮል ምን አለ ትንሽ እንኳን በደምና በስጋችን ቢቆይ ምን ችግር አለበት? ክርስቲያኖች፣ ለማንኛውም እኛ ሃይማኖታችንን እንወደዋለን እንጂ ሃይማኖታችንን ገና አላወቅነው። የምንወደው ግን የማናውቀው ሃይማኖት ነው ይዘን የምንኖረው። እናሳዝናለን ክርስቲያኖች። ምድር የድሮ በረከት አልነበራትም። ጥሮ ግሮ ወጥቶ ወርዶ አፈር በልቶ ነበር በረከት የሚያገኘው። መድኃኔ ዓለም የረገማትን መሬት ራሱ ወርዶ ባርኮ በደሙ የባረካትን መሬት ልዑል እግዚአብሔር አምላክ በቀራንዮ ላይ ሰውና መላእክትን ከራሱ ጋር ደሙን አፍስሶ ሥጋውን ቆርሶ አንድ ያደረገበት ቀን። እርሱ ሲሰቀል እግዚአብሔር አብ ነበር። እርሱ ሲሰቀል እግዚአብሔር መንፈስ ቅዱስ ነበር። እርሱ ሲሰቀል ደሙን ያፈሰሰ ቀዩ መድኃኔ ዓለም በቀራንዮ ነበር በጋዛ። መግቢያ ምን በቅዳሴ ማለት ታስታውሳላችሁ? ካህኑ ቅዳሴ ወንጌሉን ሊያነብ ሲወጣ ለንፍቁ ቄስ ይሰጠዋል። ነዋ ወንጌል መንግስቱ ብሎ ነዋ የመንግስቱ ወንጌል ብሎ ይሰጠዋል። መንግስቱ ወጽድቆ ዘአወፈይከኒ አወፈይኩከ መንግስቱ ወጽድቆ ዘአወፈየኒ ሚላን የሰጠኝን የሰጠኸኝን መንግስቱንና ጽድቁን መልሼ ሰጠሁ ብሎ ለዲያቆኑ ይሰጠዋል። ዲያቆኑም እንዲህ ብሎ ይቀበለዋል። መንግስተ ሰማያት ቀርባለችና ምን በሉ ሳዱ ፊት ሞገስ ሆንከኝ ለባሪያህ ድል ሰጠኸኝ ቸር አምላክ የእውነት ዳኛ አማኑኤል የኔ መታመኛ። እስኪ መሀይም ብሎ የሚሳደብ ከእናንተ መካከል እጁን ያወጣ። እኛ ቤት ደስ የሚለው ነገር አንዳንዴ ጆሮአችን ትንሽ ራቅ የምንለውን አንሰማም። ክብር ለመድኃኔዓለም አይደለ? እንደምንል ታውቃላችሁ? ከሚቀበል ይልቅ የሚሰጥ ብፁዕ ነው እንላለን። ምን ከሚል ይልቅ የት ነው? እዚያው ደምረት ላይ ምን ከሚል ምን የሚል ብፁዕ ነው? ስጡ፣ ለእግዚአብሔር ነው የምትሰጡት። የሚቀበለው ማን ነው? የሚሰጠው ማን ነው? ከእግዚአብሔር ይልቅ ሰው ምንድን ነው? ጨርሱታ። ከእግዚአብሔር ይልቅ ሰው ብፁዕ ነው። ከሚቀበል ይልቅ የሚሰጥ ብፁዕ ነው። ያለ ሌላ የተጠቀሰ ነው። አውዱ ሌላ ነው። ከሚቀበል ይልቅ ያለ ተቀባዩ ሰው ልጅ ነው። ራሱን የሰጠ ኢየሱስ ክርስቶስ ራሱን ሰጠ። ያ የተነገረው ለዛ ነው፣ ለሳንቲም ሲሆን። እናም የምንለውን አለመስማታችን ተመስገን። 5 መገለጫዎች አሉ። የመጀመሪያው ምንድነው አልኳቸው? ዓለማዊነት። ዓለማዊነት 3 ነገሮችን ይዛል። የመጀመሪያው ምንድነው? ሃይማኖት አልባ፣ ለሃይማኖት ቦታ የለኝም። ሁለተኛ ለምግባር ቦታ የለኝም። ምን ማለት ነው? ደጁን የሚሳሳም ቤት ሲገባ የሚደባደብ፣ ለምግባር ቦታ የለውም። ሽማግሌ የማያከብር ትውልድ። የሽማግሌ ጎንበስ ተብሎ ጫማ ጉልበት ይሳም ነበር በሃይማኖት። አሁን ግን ይሄ ደግሞ የኔ ቃል አይደለም ነግረውኝ ነው።
ወጣቶቹ እነዚህ እየሄዱ አንድ ሽማግሌ ከታች ወደ ላይ ይመጣሉ። ወጣቶቹ ደግሞ ከላይ ወደ ታች ይሄዳሉና የዘመኑ ወጣቶች ናቸው እና ቅጽል አላቸው አለኝ። ምንድነው ቅጽላቸው? እየስለው ፍንዳታ ይባላሉ አለኝ። ምን ማለት እንደሆነ ያላቅም እናንተ ካወቃችሁ። እየመጡ ይሄን ሼባ ልጨርበው ይላል። በዘመናዊ ቋንቋ ነው ልባሉ፣ በመንፈሳዊ ጸያፍ ነው። ይሄን ሼባ ልጨርበው ይላል። እንዴ ቢባንንብስ አለው አለ። ምን ማለት ባስተርጓሚ ነው የተረዳሁት። ልጨርበው ምንድነው? ልፎግራቸው ነው። ቢባንንብስ ቢያውቁብስ ማለት ነው አሉ። በዲክሽነሪ ደግሞ አታገኙትም፣ እነሱን ነው የምትጠይቁት። ከዛ አይባንንም አለ። ምን ማለት ነው ብዬ ስለው አያውቁም ማለት ነው አለ። ከዛ አባባ አላቸው። አቤት። ወደ ቃጫ ፋብሪካ የሚወስደው መንገድ በየት በኩል ነው አላቸው። ነጭ ጸጉራቸውን ምን ብለዋል? አበጥረዋል። ቃጫ ፋብሪካ ያለው ምኑን ነው? ጸጉራቸውን። ከዛ አባባ ልጁ እንደጠረጠረው ባነኑ መሰለኝ። አይ ልጄ በዚያ አካሄድ አደርስበትም፣ እኔ ደርሼ አለፌው መጣሁ። በኋላ አየት ሲያደርጉት እስኪ እንደው ለመሆን ደግሞ ላዩ ላይ ጥብቅ ያለ ሱሪ ለብሷልና አይ ልጄ በዚህ ሱሪ ነው ቃጫ ፋብሪካ ድረስ የምትጓዘው ብለው እንዴ አባባ አያርፉም እንዴ እኮ ቃሪያ የሚባል ሱሪ ነው አላቸው። ወይ ልጄ ለካ ቃሪያ መቀመጫ ላይ አድርገህ ነው በቁምህ የምትቃጠለው። ዞር ሲሉ የዛኛው ደግሞ ሸንተፍ ሸንተፍ ያለ ነው። እሱ ቃሪያ ላይ አንተ ስንግ መሆኑ ነው። ምግባር አልባ ትውልድ አስቡት። የኢትዮጵያ ትውልድ ከዘመናዊ እሳቤ አይምሮውን ሳይበርዘው ሃይማኖቱን ሳያስጥለው በፊት ወንድሙን ታላቅ ወንድሙን እንኳን ወንድም ጋሼ ነው የሚለው። ሽማግሌ ፊት ጎንበስ ተብሎ ነው የሚታለፈው። ክብር ያለው ሰው ትልቅ ሰው ነው። ክብር የነገሮች ሁሉ መሰረት ነው። ክብር የስልጣኔ ሁሉ ማማ ነው። ክብር የከፍታ መገለጫ ነው። አክባሪዎች ትዳሩን የሚያከብር ባል የቤቱን ሰላም ቤቱን ወደ ገነት የሚለውጥ አስተዋይ ነው። እናም ሁለተኛው ምግባር የለሽ ነው። ለምሳሌ ምግባር የለሽ የጀመረው ከልጆቹ አይደለም። አባባ መጀመሪያ ወንድየው ሲገባ ከ3 ዓመት በኋላ ባቡሽ አቤት ሴትዮ አልገባችም እንዴ ብሎት ነበርና ማሙሽም ደጅ በሸት አድርጎ ሲመጣ ሰውየው አልገባም እንዴ ሼባው አልገባም። አባቱን የገዛ አባቱን ማን የጀመረው? ራሱ አባቴው። ምን ብሎ ሴትየዋ አለና ጀመረና እሱም ምን ብሎ ተቀበለው? ሰውዬ አለና ተቀበለው። ሼባው እትታለ እንዴ አይደለ ምን እንትን ብሏል። እነሱ የራሳቸው ቋንቋ አላቸው፣ አዲስ ቋንቋ አላቸው። ክብር ጠፋ። ታላቅ እህት እንደ እናት ነበር የምትታየው። የሚገርማችሁ የዘመናዊ ትምህርት ወደ ኢትዮጵያ ከመስፋፋቱ በኋላና ከመስፋፋቱ በፊት አንድ ጥናት ተጠና። ሰዎች የመጀመሪያ ትኩረታቸው ለማን ነው? ለወላጆቻቸው። ሁለተኛ ለአክስት፣ ለአጎት፣ ለአያት፣ ለሃይማኖት አባት። ሶስተኛ ለጓደኛ። አራተኛ ለፋሽን ለመሳሰለው ነገር። አንደኛ ማን ነው? ወላጅ። ሁለተኛ ማን ነው? ሁለተኛ አጎት፣ አክስት፣ አያት። ሶስተኛ ጓደኛ። አራተኛ ፋሽን። አሁን ደግሞ ዘመናዊ ትምህርት ከተስፋፋ በኋላ ተራ ቁጥር 1 ጓደኛ። ተራ ቁጥር 1 ማን ነው? ክላስሜት፣ ኤጅሜት ምናምን ብቻ ጓደኛ። ለጓደኛ ተራ ቁጥር 1 በህይወታቸው። ተራ ቁጥር 2 ፋሽኔት ፒፕል የሚባሉት እነዚህ እነ ሮናልዶ፣ እነ ቴዲ፣ እነ ሌሎችም እንግዲህ ስም አልጠራም። ደግሞ ብሔራቸውን አላሰባጠርክም ብላችሁ እንዳትወቅሱ። በኋላ ስም አልጠራም ወደ ሀገራችን እነ እንትና በቃ ታዋቂዎቹ ሰዎች፣ ዘፋኝ ሊሆን ይችላል፣ ፊልም የሚሰራ ሊሆን ይችላል፣ ስፖርት ሊጫወት ይችላል። በዓለም ታዋቂ የሆኑ ሰዎች ፋሽኔት ፒፕል የሚባሉት። ሁለተኛ ስንተኛ? በህይወታቸው። ሶስተኛ ፋሽን። ሶስተኛ ምንድነው? የፀጉር ቁርጥ፣ የሱሪ ቁርጥ ምናምን ፋሽን። አራተኛ ወላጅ። አይታችኋል ምን ያህል እንዳዘነበልን ይታያችኋል። ከአንደኛ ተንደርድሮ ወላጅ ስንተኛ ነው ያለው? ስለዚህ ለአባትና ለእናት ደንታ የሌለው ትውልድ እየተፈጠረ ነው።
ለምን? አስተሳሰቡ ተመርዟል። እንዴት? ቀስ በቀስ ሳያውቀው ከማንነቱ ተናጋ እና ጥሩ እኮ ነው ዩኒቨርሲቲ ከፈትን 50 60 ግን መርፌ አልሰራንም እስካሁን እና ምን አመረትንበት ያ ሁሉ ዩኒቨርሲቲ? እኔ ለጊዜው ሪፖርቱ አልደረሰኝም። ምን ይመስላል ካላችሁኝ ዩኒቨርሲቲዎቹ ነገረኛ ያመረቱ ይመስለኛል። አገር ሰላም ታዲያ እንዴት አጣች? ይህ ሁሉ ምሁር ካለ ችግር ይፈታ ነበር እንዴ? ምሁር በበዛበት ችግር ከበዛ ያመረት ነው ችግር ፈቺ ሳይሆን ችግር ፈጣሪ ነው ማለት ነው። ዋሻው እንዴ? እውነቱ እኮ እሱ ነው። ስለዚህ የመጀመሪያው ዓለማዊነት ለሃይማኖት ቦታ የለኝም፣ ለምግባር ቦታ የለኝም፣ ለሀገሩ ደንብ ለሀገሩ ለማህበረሰቡ የኔ ብሎ ለያዘው ባህል ምን የለኝም ነው፣ ቦታ የለኝም። የመጀመሪያው ምንድነው? ዓለማዊነት ወይም ምን ይባላል? ሴኩላራይዜሽን። ስንት ቀረን? አንድ ነው እኮ የተነተነው። ስንት ነበሩ ብያቸዋለሁ መገለጫዎቹ? 5 አይደለ? አንዱን ተንትኛለሁ። ስንት ቀረን? 4። ሁለተኛው ግላዊነት ነው። ሁለተኛው ምንድነው? ኢንዲቪጁዋሊዝም የሚባለው ግለኝነት። ግለኝነት ማለት ምን ማለት ነው ካላችሁኝ፣ በ3 ነገር ነው የሚገለጠው። አንደኛ ነገሮችን ከራስ ጥቅም አንፃር ብቻ መረዳት ግለኝነት። ና ሸኘኝ ወደዛ፣ እኔ ምን ይወድቅልኛል? ና እንትና ቤት እንሂድ፣ እንዴ እኔ ማህበሬ ወጋይ ብዬ ነው፣ እዛም ምንድነው ብዬ ነው፣ እና እኔ ምንድነው ብዬ ነው። የዋህነት የሚባል ነገር የለም። ጥቅም ካልተገኘ የለም። ማማ ልርዳስ፣ ስንት ብር ትከፍያለሽ ነው ጉዳዩ አይደለ? ሽማግሌ ነው አሮጊት ነው እንረዳዳ የለም። ጥቅም፣ እያንዳንዷ ነገር ጥቅም። ይሄን ካረክልኝ ምን ጥቅም አገኛለሁ? ሰው ጉቦኛ ለምን ሆነ? በዚህ አስተሳሰብ ስለተመረዘ ነው ጉቦ። ሁለተኛ ነገሮችን በራስ መረዳት ብቻ መተርጎም። በራስ መረዳት ምን ማለት? መተርጎም። ወደ ኋላ ያለ አንድምታ አያስፈልግም። አዲስ አንድምታ ግን መፍጠር ይቻላል። አዲስ አንድምታ መፍጠር ይቻላል። የነበረውን አንድምታ ያለፈ ነው፣ እሱ የድሮ ነው፣ አይጥንቱን አያስፈልግም። የቀደመውን እምነት፣ የቀደመውን ባህል፣ የቀደመውን ሃይማኖት፣ የቀደመውን አኗኗር ማለት ነው ትቶ ነው በአዲስ አረዳድ። አሁን ለምሳሌ እንዲህ እየሄድን እያለ ኢየሱስ ጌታ ነው ይልሃል። በተለኛ ቀሚስ ለብሰን ወይ የሆነ ፎጣ ነገር እንዲሁ እኮ ይገርማል እኮ። ለምን አታነቡ? ቁጭ ብላችሁ ዝም ብሎ ወሬ ስትጠቀጥቁ ከምትሉ ቁጭ ብላችሁ እስኪ አንብቡ። እውነቴን እኮ ነው የምነግራችሁ። ተግባር እኮ የሐሳብ ልጅ ነው። ሐሳብ ደግሞ የሚገኘው ይኸውላችሁ፣ እንጨት ሳትሰበስቡ እሳት ማንደድ ትችላላችሁ? ይቻላል? አይቻልም። ሐሳብ ሳይኖርህ ተግባር የታመጣል? እቅድ የታመጣል? ስራ የታመጣል? ከሰው ጋር የመኖር ስልት የታመጣል? ተግባቦት ልንገራችሁ። እኔ ባለፈው አንድ ቦታ ሄጄ ውጭ ሀገር ሄጄ አንድ ቦታ ለጉባኤ ነው የሄድኩት። ዱባይ ስደርስ ኤርፖርቱን አላውቀውምና ሰዎቹ ዊልቸር ቡክ አድርገውልኝ ነበር። ያው እንደ ዕቃ እየገፉ አቅጣጫ እንዲያሳዩኝ ማለት ነው። እና እዛ ሲሄድ ዝም ብዬ ብዙ እንግሊዘኛ አልችልም፣ ጉድ አፍተርኑን ምናምን እችላለሁ። እና እዛ ዱባይ ኤርፖርት ውስጥ ያገኘሁትን ሰውዬ በጣም ነው የማመሰግን፣ ረዳኸኝ እንደዚህ። እና እኔ ብዙ ጊዜ አቅጣጫ የማወቅ ችግር አለብኝ አልኩት። እንዲያው ሳስበው ግን ኋላ ጉራ ነው እንዲህ አልኩት። አቅጣጫ የማወቅ ችግር አለብኝ ስለው ምን አለኝ? አይ መግባባት ከቻልክ ችግር የለውም ማለት እና በህሊኔ ይዤው ቀርቼ ነው። መግባባት ከቻልክ አቅጣጫ አይጠፋም ብሎ እስኪ በሉት። መግባባት ከቻልክ አቅጣጫ አይጠፋም ነው። ስለዚህ መግባባት ከቻላችሁ የኑሮ አቅጣጫ አይጠፋም። እንዳትግባቡ ግን አትማሩ። ዝም ብለህ ንግግራችሁ ወልዳፋ ምናምን እንዲህ ትትና እኮ ያስፈልገዋል። አነጋገር ካነጋገር ይፈረዳል፣ ከአያያዝ ይቀደዳል። ከሰው ጋር እኮ ተግባብተን ለመኖር ራሱ መማር አለብን፣ ማንበብ አለብን። ጊዜ ለስራ እግዚአብሔር 6 ቀን ሰራ፣ 1 ቀን አረፈ። እስኪ በሉ እግዚአብሔር በሉ እስኪ ስንት ቀን አረፈ? ያችም እሱ አርፎ ሳይሆን ለእኛ ብዙ ሰርታችሁ ጥቂት ረፉ ለማለት ነው። መንፈሳዊ ፍቻ አለው። 6 ቀን የተባሉ 6ቱን ቃላተ ወንጌል ፈጽማችሁ 7ኛው መንግሥተ ሰማያት ፍጹም ተወርሳላችሁ። አንድም 6000 ዘመን ሲፈጸም ፍጹም እረፍት ክርስቶስ ይመጣል። ሐሳቡ ግን በቁሙ ግን ስራ መስራት አለባችሁ። ጊዜ ለስራ በሉ። የተቀጠርኩበት ካምፓኒ የለም ካላችሁኝ ማንበብም
ስራ ነው። ማንበብ ስራ ነው። ማሰብም ስራ ነው። መራመድም ስራ ነው። እንዴ መጽሐፈ መነኮሳት እኮ ይላል እየሰገድክ ራሱ ዝሙት ካልጠፋልህ ተንቀሳቀስ ተንቀሳቀስ፣ ቁጭ አትበል ከቤት ይላል። ተራመድ ብሎ ይነገር። መራመድ፣ ስራ መስራት፣ መንቀሳቀስ። እንደው በቃ ካቃታችሁ ደግሞ ሩጡ ራሱ። እንዲህ እውነቴን እኮ ነው የምነግርህ። ብቻ ገደል እንዳገቡ ናቸው። ሩጡ። ብትሮጡ ይቻላል ቁጭ ብላችሁ መከራችሁን ከምታዩ ማለት ነው። እንዲያው ይላሉ እኮ አባቶቻችን። እንዲያው ዘመን አድርገን ስናገረው ስራ የፈታ አይምሮ የሰይጣን ቤተ ሙከራ ነው ይባላል። ሰይጣን ኃጢአቶችን ቴስት የሚያደርግበት ስራ ፈቱ ላይ ነው ይወሰድ። እንዲያውም ከሚሰራው ሰውዬ እያፈረ የሚመጣው ሰይጣን ሁሉ ወደዚያ ሰውዬ እየሰበሰበ እና የሚሰራውን ሰውዬ የሚፈትነውን ሰይጣን የስራ ፈቱ ሰይጣን እስቲ ዞር ዞር ብዬ ልምጣ ብሎ ቀስቀስ ብሎ እንዲያው ሲሄድ ከስራ የሚሰራው ሰውዬ ጋር የሚታገለው ሲያገኝ ረዚያ አትልፋ የኔ ስራ ፈታለ ና እንሂድ ብሎ እንደ ድግስ ወደዚያ ዞት የሚሄድ ነው የሚመስለኝ ነው። እና የምሬን ነው የምነግራችሁ። መጽሐፈ መነኮሳት በእርግጥ ምን ይላል? ከትጉሁ ባይታዊ ጋር የሚታገለውን ሰይጣን እንቅልፋሙ ላይ የነበረው ሰይጣን ይሄድና ናይን የሰነፋለ ብሎ ዞት ይመጣል። እዚህ ጋር አትልፋ ይለዋል። ያኛው ሌሊት እየጸለየ ቅንድቡን ሲለው እዚያ እኮ ነው ይውላችሁ ከሚጸልየው ሰውዬ የተሸነፈው ሰይጣን ሁሉ እናንተ ላይ ነው እየመጣ ድብትም ያደርጋችሁ፣ ጫንም ያደርጋችሁ። ስለዚህ እንደዚያ እንዳያደርጋችሁ ጊዜ ለስራ። እውነቴን ልንገራችሁ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሆና እንድትቀጥል ከሆነላችሁ ስሩ። ካልሰራን ቤተክርስቲያናችንን በታምር ማስቀጠል አንችል። ብድግ ብለን ዝም ብለን የኢትዮጵያ ቤተክርስቲያን አትበጠስም። በፉከራ ነው አጠፋም። እነ ግሸን እያሉ እነ አክሱም እያሉ እነ ላሊበላ እያሉ እነ ደብረ ሊባኖስ እያሉ ረተው እነ ቅዱስ ቶማስ ራሱ የሰራቸው የህንድ ቤተክርስቲያን ጌታችን ኢየሱስ ክርስቶስ አካሉን በእጁ የዳሰሰው ጌታዬ አምላኬ ብሎ የጠራው ድንግል ማርያም ስታርግ መንገድ ላይ ያገኛት ቶማስ የሰራቸው 8 ቤተክርስቲያኖች ያሉባት ህንድ እኮ 5ቱ በሌላ እጅ ሆነው ዛሬ 3ቱ ብቻ ነው የቀሩት። ታምር ያለው ቤተክርስቲያን ታምር ያላት ሀገር ናት ኢትዮጵያ፣ እግዚአብሔር ሀገር ናት እያሉ በመፈከር አይደለም ስራ መስራት አለብን። ክርስቲያኖች ስራ በቃ ትኩርኩር ብላችሁ ሳትንቁ ስሩ። ከጠፋ አንብቡ። ማንበባችሁ ደግሞ ስራ እንዴት እንደምትሰሩ ያሳያችኋል። ጊዜ ለስራ። እስኪ ጊዜ ለስራ በሉ ንገሩኝ እንጂ እግዚአብሔር ይስጥልኝ። ሌላው ደግሞ ጊዜ ለምን ድገሙ። አቤት ጊዜ ለምን? ጊዜ ለመዳን። እስቲ ጊዜ ለመዳን በሉ። ለምንድን ነው ዛሬ ጊዜ ለምን የሚለውን ርዕስ የመረጥከው ብትሉኝ፣ ዛሬ የማን ጾም ነው? አቤት የነነዌ ጾም ነው። የነነዌ ጾም ስንት ቀን ናት? 3 ቀን ለምን የተጠቀሙ ሰዎች ናቸው? የነነዌ ሰዎች ለመዳን የተጠቀሙት ጊዜ አያችሁ እንዴት እንደሚጠቀም። በስንት ዓመት ያጠራቀሙትን የኃጢአት ግም 3 ቀን ተጠቅመው ነው ያፈረሱት። ጊዜ እንዴት እንደሚጠቅም 3 ቀን እንዴት እንደጠቅም 3 ቀን ሀገር አዳነች። እኛ አሁን 50-60 ዓመት ሀገር ማዳን አቅቶን 3 ቀን ግን ሀገር አድኗል። ሀገራችን እንድትድን እኛም እንድንድን ከፈለግን ጊዜውን እንጠቀምበት። ለምን? ለመዳን። የመዳን ቀን ዛሬ ነው፣ ከዛሬም አሁን ነው አለ 2ኛ ቆሮንቶስ ምዕራፍ 6 ቁጥር 2 ወናሁ ዮም ዕለተ አድኅኖ በዕለት ሪት ሰማከ ወዕለተ መድኃኒት ረዳእከ ወናሁ ዮም ዕለተ አድኅኖ። በተመረጠች ዓመት በተመረጠች ቀን እሰማሃለሁ። የመዳን ቀን ዛሬ ናት፣ ከዛሬም ደግሞ አሁን ነው። ሰይጣን እንዳንድን ድነት ማለት ምን ማለት ነው? በኦርቶዶክሳዊ አስተምሮ መዳን ማለት ከቅጣት ማምለጥ ማለት አይደለም። ምን ይመስላችኋል? መዳን ማለት ከእግዚአብሔር ጋር መዋሃድ ቲኦሲስ ማለት ነው በግሪክ። ከእግዚአብሔር ጋር መዋሃድ ሱታፌ አምላክ፣ ከእግዚአብሔር ጋር መኖር ነው መዳን ማለት። ድነት ማለት ይሄ ነው። አሁን አንዳንድ ሰዎች እኔ ድኜ ጨርሻለሁ ይላል። ከእግዚአብሔር ጋር መኖር የሚያበቃ ነገር ነው? መዳን ማለት ከእግዚአብሔር ጋር መኖር። ከእግዚአብሔር ጋር መኖር ደግሞ ሁልጊዜ የሚቀጥል ነገር ነው። እግዚአብሔርን የሆነ እንደ ዕቃ የሆነ ተቀብለ ነው በቃ ምን እንለዋለን? ሁልጊዜ አብረ ነው ምን ኖረው። ከእግዚአብሔር ጋር መኖርን
ጧትም ማታም ጧትም ማታም ጧትም ማታም ለመዳን መጠቀም አለብን። ሸይጣን ምን እንደሚያደርግ ልንገራችሁ። አንዱ መሰረታዊ የሰይጣን ተንኮል ጊዜ ከሰጠን ነገ ስለዚህ ልነግራችሁ ይችላል። አንዱ የሰይጣን መሰረታዊ ተንኮል እንድንዘገይ ማድረግ። እንድንዘገይ ለምሳሌ ከመታረቅ እንድንዘገይ ያደርገን። ሳምንት እንታረቃለን፣ የዛሬ ወር እንታረቃለን እንዳል ቂም ሆኖ ይቀራል ማለት ማዘግየት። ቁርባን እናቀዳለን፣ እንድንዘገይ ነው የሚያደርገን። ይኸውላችሁ የማቴዎስ ወንጌል ምዕራፍ 25 ላይ እንደተጻፈው መንግሥተ ሰማያት 10 ደናግል ትመስላለች ተባለ። ከዛ 5ቱ ጠባበኞች ናቸው፣ 5ቱ ሰነፎች ናቸው። 5ቱ ዘይት ይዘዋል፣ እነዚያ ዘይት አላዙ፣ ታኙ። ሙሽራው መንፈቀ ሌሊት መጣ፣ እነዚያ ግን ዘይት አልነበራቸውም፣ ሊገዙ ሄዱ። ሕፃናት ወይም ደግሞ ሰዎች ከቆረቡ በኋላ እዚህ ቤተ ክርስቲያን ውስጥ መቀመጥ የለባቸውም ብሎ ያስተማራቸው የነገራቸው ማን እንደሆነ ከየት እንደተማሩት እኔ አላቅም። በየትኛውም መጽሐፍ አልተጻፈም። አስቆርባችሁ ሮጣችሁ የሄዳችሁ ብሉ የሚሌት ምን መጽሐፍ ቅዱስ ላይ ነው ያለ? ምናልባት ባዶ ሆድ መሆን አይገባም የሚል ነገር ካለ እሱ ባዶ ሆድ የመሆን ጉዳይ በቤተ ክርስቲያን መጻሕፍት የለም። ከቆረበ በኋላ ሰው ወዲያውኑ ቶሎ ይብላ የሚል የለም። እናቶች፣ አባቶች፣ አቁራቢ ቤተሰቦች ከየት እንዳመጡት እኔ እንጃ። አብዛኞቹ የወጡት እየሰሙኝ አይደለም። ሌላ ጊዜ እናንተም ቤተሰብ ሕፃናትን ስታትቆርቡ የተሳሳተ ልማዳችሁን እንድትተው ብዬ ነው ይህን የምናገረው። ሰዎቹ ከቆረቡ በኋላ ማየ መቁረር የሚባል ጠበል አለ። ከቅዳሴ በኋላ የሚሰጥ ጠበል ማለት ነው። ማየ መቁረር ይባላል። ማየ መቁረር ምን አልኳችሁ? ማየ መቁረር ይባላል። ማውረጃ ማለት ነው። ከመይንጥብ ማአፍ ከአፋችን ስጋው ደሙ በምራቅ መልክ ስንናገር ወይም በሌላ መልክ እንዳይወጣብን ማውረጃ ማወራረጃ ማለት ነው። የአፋችንን ንጽህና መጠበቂያ ማለት ነው። የቅዳሴ ጠበል ለቆራቢዎች የሚሰጠው ተረጋግተው እንዲቀመጡ ማረጋጊያ ነው። ወንጌል እስኪሰበክ እቱ በሰላም እስኪባል ታምር እስኪደመጥ በስነ ስርዓት እንዲቆዩ ተብሎ ነው። ያው በጎ ነውና ተው አንላችሁም። የቅዳሴ ጠበል የተዘጋጀው ለቆራቢዎች ብቻ ነው። የቅዳሴ ጠበል የተዘጋጀው ለማን ብቻ ነበር አልኳችሁ? አቤት! አሁን ይህንን ጠበል ከጠጡ በኋላ ተረጋግተው መማር ነበረባቸው። አለመታደል ሆኖ ጠበሉን ይወስዳሉ፣ ይጠጣሉ። ተቀምጠው ግን መረጋጋትና መማር አልቻሉም። ያሳዝናል። ይሄ ኦርቶዶክሳዊ ትምህርት አይደለም፣ ልማድ ነው። ስጋው ደግሞ ትንሽ በባዶ ሆዳችን ላይ ቢቆይስ ምን ችግር አለው? ሄዶ ፍርፍርና ፓስታ ለመጫን ከመቸኮል ምን አለ ትንሽ እንኳን በደምና በስጋችን ቢቆይ ምን ችግር አለበት? ክርስቲያኖች፣ ለማንኛውም እኛ ሃይማኖታችንን እንወደዋለን እንጂ ሃይማኖታችንን ገና አላወቅነው። የምንወደው ግን የማናውቀው ሃይማኖት ነው ይዘን የምንኖረው። እናሳዝናለን ክርስቲያኖች። ስርዓት ባላት ቤተ ክርስቲያን በልማድ ነው የምንኖረው። ገና ብዙ ነገር ይቀረናል። ለማንኛውም በመጽሐፍ የሌለ የቁርባን ስርዓት አታምጡ ክርስቲያኖች። እዚህ ሐዋሳ ብቻ አይደለም በብዙ ቦታ የምናየው ስህተት ነው እና ይሄ ልማድ ተጭኖን ይኖራል። አምላካችን እግዚአብሔር ለሁላችን ማስተዋሉን ይስጠን። ቤተ መቅደስ መግባት እየፈለገ ቅዳሴ ማስቀደስ እየፈለገ አብሮት የሚያማጣው ሰው እያጣ ቤቱ እንደሚተኛ ታውቃላችሁ። አሁን እንኳን ከኛ መካከል ሰፈራቸው ራቅ ብሎ ግን ቅዱስ ገብርኤል እንደው ፈቅዶልኝ መሐሌት ቆሜ ብሎ አብሮ የሚያቋቁመውና ከጸለማው ሰፈር አብሮ የሚያዋጣው ሰው አቶ ቤቱ የተኛ ሰው አለ። ስለማንተሳሰብ እኮ እውነቴን እንደምላችሁ የሆነ ቦታ ሰርቬ ሰርተን ነበረ እና እርስ በርስ የማይተዋወቁ ሰዎችን እርስ በርስ እንዲተዋወቁ ከተደረገ በኋላ የሥርዓተ ቅዳሴ አስቀዳሾች ቁጥሮች በ20 ቁጥር ነው የጨመሩ እና በ20 ቁጥር ሲጨምር የተጨመሩት ሰዎች እንዴት እንደመጡ ታውቃላችሁ? ለካ ሰፈራቸው ውስጥ እያስቀደሰ ማስቀደሱን የማያውቁት ሰዎች እንዳሉ ሲሰሙ አብሮ መሄድ እንደሚቻል እንዳለ ሲያውቁ ማለት ነው። ምን አለ እርስ በርስ እንኳን በዚህ መተጋገዝ ብንሞክር። በጣም ቀላል የሆነ ነገር ይመስላል አይደል? ግን ለነፍሱ ዋጋ ትልቅ ነው። ሰው ቃለ እግዚአብሔር ሲማር ይሄንን መጠበቅ አለበት። እርስ በርስ መተሳሰብ መተዛዘን አለበት። ይሄንን አሁን ብዙ ጊዜ ላይ ስትሰሙት ሲነገርም ጭምር
በኢኮኖሚ በደንብ መተጋገዝ አለብን፣ ክርስቲያኖች በምጣኔ ሀብት መበርታት አለባቸው ይባላል። ለነፍሳችንስ ብዙ ባካበትነው ሀብት ውስጥ ነፍስ ብናጣ እግዚአብሔር ደስ ይለው ይመስላችኋል? ሐዋርያት ብዙ የቀለለላቸው ነገር ለምን ይመስላችኋል? ከስጋቸው አስቀድመው ለነፍሳቸው ሁሉም ይጨነቁ ስለነበረ። ስለዚህ ክርስቲያኖች ቁጥራቸው ይጨምር ነበር፣ ክርስቲያኖች ቁጥራቸው ይብስ ነበር። ይሄንኑ ታሪክ ነው ቂርቆስና ኢየሉጣል የምታገኙት። ቂርቆስና ለራሱ ሕፃኑ ቢያስብ ኖሮ ስለናቱ ያስብ ነበር? ግንዱ ወድቆ ቅርንጫፉ ቢተርፍ ምን ዋጋ አለው እያለ እግዚአብሔር ይለምን ነበር? ለራስ አለማሰብን እንኳን እኮ ቅዱስ ቂርቆስ አሳይቶናል። ራሱ መጽደቅ ይችል ነበር። እናቴ እንደሆነ አሻፈረኝ ብላለች ብሎ መሄድ ይችላል። ግን በፍጹም የቅዱሳን ብዙ ገድላት ላይ ይሄን ታገኛላችሁ። ወገኖች እኔ አስታውሳለሁ ገና ቤተ ክርስቲያን ህይወት ስንጀምር ከወዳጆቼ ጋር ቅዳሴ ገብተን ለማስቀደስ ስንጀምር እስካሁን አፍራለሁ ሳስበው። ገና ቅዳሴው ሲጀመር እጆቻችንን ዘርግተን ማስቀደስ ጀመር። እየሰማችሁ እንደውም ብፁዕ አቡነ ሕዝቅኤል መጽሐፍ መምህራችን ነበሩ። እዛ ቀን የማህሌት አይተውን ደግሞም እኮ እንጠራራላችኋለን እነዚህ ልጆች ሊያረጉ ነው እንዴ እስኪሉን ድረስ ከፍ ከፍ ሁሉ ማለት ጀመር። የጀመርን ሰሞን ነው። አባቶች እኮ እንደሚሉት ነው በልጅነቱ የመነኮሰ ሰልሞ ይሞታል እንደሚሉት አይነት እኮ ነው። ከዛስ ጥቂት እንደቆየን አፍታ እንደቆየን እጃችንን እያወረድን መቋሚያ መፈለግ ጀመርን። መቋሚያ ኃጢአት ነው እያልኩ አይደለም፣ እየሰማችሁ። ከዛስ ትንሽ እየቆየን ደግሞ ስግዱ ሲባል በዛው ማንኮራፋት ጀመር። ደግሞ እኛን አራያ እንዳታረጉ ለትምህርት ነው መነግራችሁ። እየሰማችሁ ስንቀንስ እኮ ነው እኔና እናንተ ምን ኖረው የቀድሞ ፍቅራችን እየቀዘቀዘ የቀድሞ ትጋታችን እየጠፋ ማህሌት የሚያድሩት አልጋ ላይ ያንቀላፉ የወለዱት በጊዜ ወሊድ ብቻ ሳይሆን ከጊዜ ወሊድ በኋላም እየዛሉ ወገኖቼ ብዙ ነገርን እየቀነስን እንመጣለን። በአቅም መጸለይን አልጀመርንም። በአቅማችን መጸለይ አቡነ ዘበሰማያት ከሆነ እሷን በደንብ አድርጎ መጸለይ፣ እሷን በደንብ አድርጎ ማጣጣም። እሳት ማቀጣጠል ተሰጣት አሉ ስራ። እሳት እያቀጣጠለች ያን ቀን እኮ ነው የገባችው አሉ። የሆነች እሳት መጣ ጥብስ አረገቻት አሉ። ምን አለች አሉ ሴትዮይቱ? እኛን ጻድቃኑንማ እንዲህ ካቃጠለን ያው በከተማ ገብርኤል አካባቢ ያሉትንማ እንዴት ሊያረጋቸው ነው አለች አሉ። ያን ቀን ገብታ እንደዚህ የለም ወገኖቼ። ቀስ በቀስ ኦርቶዶክሳውያን ከአቡነ ዘበሰማያት ጀምረው እጆቻቸውን ሲዘረጉ እሳት የተፉ እነ ማክሲሞስ እና ዲሞዲዮስ የሚባሉ አባቶች አሉ። አፋቸው እሳት እስኪተፋ እጆቻቸው እሳት እስኪያወጣ ድረስ የደረሱ እስከ እሳትነት እስከ ከዊነ እሳት የደረሱ አባቶቻችን አሉ። እየጸለዩ ከፍ ብለው አንድ ክንድ ከስንዝር ከፍ ያሉ አባቶች አሉ። እየጸለዩ ቢያንስ ግን ኦርቶዶክሳውያን እንደው የታዘዙትን የጸሎት ጊዜ ተዋቸው። በማለዳና በምሽት አቡነ ዘበሰማያት የቋሚ የለጓሚ የአራሽ የተኳሽ ጸሎት ማድረስ እንኳን ያቀተናል ኦርቶዶክሳውያን። ቢያንስ ኦርቶዶክሳውያን እግዚአብሔር የሚፈልገው ተከታታይነት ያለው የማይቋረጥ ጸሎት እንዲሆን ነው ወገኖቼ። ስትጀምሩ ደካማ ጸሎት ሊሆን ይችላል። ስትጀምሩ የረከሰች ጸሎት ሊሆን ይችላል። ስትጀምሩ ማትሰሙ ሊመስላችሁ ይችላል። ግድ የለም የረከሰ ጸሎት በመጸለይ ነው ወደ ንጹህ ጸሎት የሚደረሰው ኦርቶዶክሳውያን። ደካማ ጸሎት በመጀመር ነው ወደ ብርቱ ጸሎት የምንጓዘው። ከዜሮ በመጀመር ነው ከፍ የምንለው። ግን እንጀምረው ኦርቶዶክሳውያን። ለዚህ ዘመን መድህናችን ከጸሎት በቀር ምን አለ መሰላችሁ? ከጸሎት በቀር የሚድንበት እንዳለ የሚያስብ ሰው በሰይጣን የተታለለ ነው ይላል ማር ይስሐቅ። ከጸሎት በቀር መዳኛ የለንም ኦርቶዶክሳውያን። እግዚአብሔርን ከመጥራት በቀር መውጫ የለንም ኦርቶዶክሳውያን። በግልም በቤተ ክርስቲያንም እንደ ሀገርም
ከጸሎት በቀር መትረፊያ የለንም። ከዚህ ውጭ ካሰብን በሰይጣን የተታለልነን የሚለው ለዚህ ነው። የረከሰች ቢመስላችሁም ጸልዩ ወገኖቼ። እደግመዋለሁ፣ ኃጢአት እየሰራን ቢሆን እንኳን ላለመጸለይ ማፈር የለብንም ኦርቶዶክሳውያን። እግዚአብሔርን ለማናገር መደበቅ የለብንም ኦርቶዶክሳውያን። ታመንም ቢሆን በመከራው በምንም ሁኔታ ውስጥ እንሆን፣ እንደውም አንድ ሊቅ ምን ይላል? መታመምህን ላለመጸለይ ምክንያት አታድርግ፣ ይልቁንም ይላል ለህመምህ መድኃኒት የሚሆንህ ጸሎትህ ነው ይላል። አልጋ ላይም ወድቀህ ብትሆን ጸልየው። አልጋ ላይ ወድቀው እየጸለዩ የኤርሚያስን ሰቆቃው ኤርሚያስን እየደገመ እያነበበ አንድ እንባ በሚያነብበት መጽሐፍ ላይ አረፈ ይላል። አንድ ታሪክ ሳነብ አልገባውም ምን እንደሆነ። ለካ እጅግ ጽኑ እንባን የሚያለቅሰው የነብዩ የኤርሚያስ እንባ ነበር የሚጸልይበት መጽሐፍ ላይ ያረፈው። ነብዩ ኤርሚያስ አብሮት መጥቶ ለካ ያለቅስ ነበር በታመመው አልጋ ላይ ወድቆ። በታመማችሁበት አልጋ ላይ የሚመጡ ቅዱሳን አሉላችሁ። መታመማችሁን ምክንያት አድርጋችሁ ጸሎቴ ደካማና የረከሰች ናት ብላችሁ ላለመነጋገር ከእግዚአብሔር እንዳትርቁ ጸልዩ፣ ጸልዩ። ምንም እንኳን ከምትፈልጉት የህይወት ደረጃ ንጹህ ህይወት ደረጃ ንጹህ ጸሎት ደረጃ ባትደርሱም ጸሎትን ግን አታቆሙ። ስታቆሙ ትሞታላችሁ። ስታበቁ ይበቃል። ለዚህ ነው ሁል ጊዜ እንድንጸልይ ጌታችን በወንጌል በምሳሌ ታስታውሳላችሁ። ያችን ሴት ዘውትር መጸለይ ስለሚገባ አንድ ምሳሌ ነገራቸው ይላል። ባሏ የሞተባት አንዲት መበለት የሆነች ሴት ፍረድልኝ እያለች ዳኛውን ተዘበዝበው ነበር ይላል የሉቃስ ወንጌል ምዕራፍ 18 ቁጥር 1። በሞቴ ስሙኝ። ፍርድ ትፈልጋለች። ዳኛው አልፈርድ አላት ወገኖቼ። ከዚያስ ዘውትር እየሄደች መዘብዘብ መጨቅጨቅ ጀመረች። ከዕለታት አንድ ቀን ግን ዳኛው ምን አለ? እግዚአብሔርንም ባልፈራ ሰውንም ባላፍር ስለ ዝብዘባዋ ብዬ እፈርድላታለሁ አለ ይላል። በጨካኝ ልብ የመሰለው እግዚአብሔር የኔና የናንተን የጭካኔ ልብ ለመግለጽ እንጂ እሱ ደግና ሩሩህ አምላክ ነው። ግን ምን እንደሆነ ታውቃላችሁ? ፈረደላት። ምንም የሌላት ብትሆን እንኳን አብዝታ እግዚአብሔርን በጸሎት በመጠየቋ እንደሚፈረድልን ሲያሳየን ተመልከቱ። ምንም የላት፣ የምትሰጠው ገንዘብ የላት፣ ደሃ ናት። የምትማርክበት ውበት የላት፣ አርጅታለች። የምታስፈራራባት ባል የለ፣ ሞቶባት። ግንስ ፈረደላት። ሁል ጊዜ ጠይቁት፣ ሁል ጊዜ አናግሩት፣ ሁል ጊዜ ደጅ ጥኑት። እግዚአብሔር እንደዚህ ዳኛ ጨካኝ አይደለም። ይፈርድላችኋል፣ ይደርስላችኋል። እንባ ከፈሰሳችሁ እንባችሁን ያብስላችኋል። ጉልበት ከካዳችሁ ያቆማችኋል። ከተሰበራችሁ ይጠግናችኋል። ከተሰነጠቃችሁ ይለስናችኋል። ካጣችሁ ይሞላላችኋል። ከጎደላችሁ ይሰፍርላችኋል። እየነቀነቀ እየጠቀጠቀ በእቅፋችሁ ያስታቅፋችኋል። ሰላም ካጣችሁ ሰላማችሁን ይመልስላችኋል። ግን ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ እግዚአብሔር በፍቃድ በኢየሱስ ክርስቶስ ነውና ይላል ቅዱስ ጳውሎስ። ጸልዩ ኦርቶዶክሳውያን። ከጸሎት በቀር ምን መዳኛ ያለን ኦርቶዶክሳውያን? የኢትዮጵያ ገበሬ አይን አምላክ እንዲሁ ታምር እኮ ነው። መስቀል ለመሳለም እኮ ነው። ገበሬዎች ሳያቸው እኔ እግዚአብሔርን የምፈራ እንደውም ገበሬ ሳይሳይ እውነቴን ነው ማለት ነው። እና ያ ገበሬ ገና 5 ሜትር 6 ሜትር ሲቀረው ዱላውን ይጥላል። ለመሳለም እኮ ዱላውን ይጥላል፣ ያማትባል፣ ዕቃ ጥሎ ከሆነ ያስቀምጣል። እንዴት አድርገው እግዚአብሔርን እንደሚፈሩት ብታዩ። አንድ ጊዜ መንገድ እየሄድኩኝ አንድ ቤተክርስቲያን ደርሳለሁ እና መንገዱ ለመድረስ የ3 ሰዓት መንገድ ይቀረኛል። የስንት ሰዓት ነው እንደሆነ መንገዱ የ5 ሰዓት ነው። እና ቤተክርስቲያን ስደርስ ተሳልሜ ልውጣ ብዬ ስለ
ቅጭል ቅጭል እያደረጉ ቅዳሴ መግባት። ደግሞ ዝናብ መጥቷል። ኋላ አይ በቃ ጊዮርጊስ ነው ሰማዕቷን ታውቃለህ ብዬ ስወጣ ኧረ አንተ ምን የሆንክ ሰው ነህ አለ። እንዴት ስለው የማታስቀድስ ምን ነው ይመሽብኛል፣ አንደኛ የ3 ሰዓት መንገድ ነው እንዴት አደርጋለሁ አለ አልኩት። እኔ እማታድር አሁን ንጉሥ እዚህ ተቀምጦ አልፈህ ትሄዳለህ አለኝ። የት አድራለሁ? ሀገሩን አላውቀውም። ሰማዕቱ ያዘጋጅልሃል። አርፌ ቁጭ ራሱ አሳድሮ እንዴት ያለ አልጋ ላይ በቃ እንዲህ አድርጓ ሲያመጻድቀኝ አድሮ በበነገው ራሱ ሸኝቶ አድርሶኛል ማለት ነው። ሃይማኖት እንደነሱ ነው በእውነቱ ማለት ነው። ለምኖ የሚያበላ ህዝብ ማለት እነሱ ናቸው። እግዚአብሔርን ማመን እንደዚህ አድርጎ ነው። ከቃሉ ጋር ናቸው። ይሁን እና ትልቅ ሰውን እግዚአብሔርን ሲፈሩ ሰውን ሲፈሩ ከዳኛ ፊት ሲቀርቡ ገና በቃ እንዲያርገው አደግድገው ይህንን ታጥቀው ይሄ እግዚአብሔራዊ መልክ ነው። ክብር መስጠት፣ ክብርን አለመግፈፍ ከማን የተማርነው? እስቲ በሞቴ እስከዛ ዓለም ከተፈጠረ ጀምሮ እስከዛ ድረስ እግዚአብሔር እገሌ ሌባ ነው ብሎ ሲናገር ሰምታችሁ ታውቃላችሁ? አይነገርም በፍጹም። የሰውን ክብር አክብሮ ነው ቀስ አድርጎ ሰው እንዳያይበት አድርጎ ነው የሚነቅፈው እንኳን ቢሆን ማለት ነው። እንዲሁም ከበዛ ማስፈራራት ነው። እግዚአብሔር ማጋለጥም ያውቃል። አንዳንድ ከበዛ ማለት ነው። እምቢ ካሉት ክብረ እግዚአብሔር የሀብ ነውር አይደል ያለው ሰሎሞን በተግሳጹ። የእግዚአብሔር ክብር ነውርን ይሰውራል። የእግዚአብሔር ክብር መጽሐፈ ተግሳጽ ምዕራፍ 1 ላይ ክብረ እግዚአብሔር የሀብ ነውር፣ የእግዚአብሔር ክብሩን ነውርን መሰወር። እግዚአብሔር ነው ንስሐ የሚገቡት ከባት ያበሳ መፍቀር የንስሐ ኢየሱስ ክርስቶስ የሰዎችን አበሳ ሁሉ ጌታ በሆሳዕና በአህያ የሄደበት ምክንያት ለአህያይቱ ምን ተነጠፈላት? ልብስ። ምን ይላሉ አባቶቻችን? ከባት ያበሳ ነኝ ሲል ከባት ያበሳ ነህ ሲሉ አነጠፉለት። መጽሐፍ ቅዱስ የሚለው በላብ ወዝ እንጀራ ብላ ነው የሚለው እንጂ ሶፍት ብላ አይልም። ያለ ቦታው ሰው ሲገኝ እንደዚህ ነው። በላብ ወዝ እንጀራን ብላ። በአቋራጭ መብላት አይቻልም። የተለያየ የባንክ ደብተራቸውን አምጥተው የሆነ ሰው እግር ስር ይጥሉታል። እሱ ሲነካው ባንክ ቤት ውስጥ ሚሊዮን ብር ይገባል። ከየት መጥቶ ነው የሚገባው? ማን ነው የሚሰጠው? ይሄንን እግዚአብሔር ብር ያትማል እንዴ? የኛን ወረቀት ያትማል እንዴ እግዚአብሔር? ምን አይነት ቀልድ ነው? የማንን ወስዶ ሊሰጠን የፈለግነው? በላብ ወዝ ብላ ነው የሚለው። ረጅሙን አጭር እያልክ የሌለውን አለ እያልክ ያልዳነውን ዳነ እያልክ እያምታታ ብላ አላለም። አጭበርብረ ብላ አላለም። በላብ ወዝ ብላ። ይሄን ማቋረጥ አይቻልም። እስከ መቼ? እስክትሞት እድሜ ልክህን። እንደዚህ ነው ክርስትና የሚያስተምረን። ይሄንን ነው። አባቶቻችን እያረሱ ይቀድሳሉ፣ እየጎለጎሉ ከነ አፈራቸው ወደ ቤተ መቅደስ ይገባሉ። መዓዛቸው ልዩ ነው። እንደኛ አይደለም። ጠረናቸው እንደኛ አይደለም። ቅዳሴ ባይኖርባቸው እንኳን የቅዳሴው ሰዓት እስኪያልፍ ድረስ ምግብ አይቀምሱም። እያረሱ ተመገቡ። እየሰራችሁ እኮ ነው፣ እየሰራ እኮ ነው፣ ተመገብ ትሏለች ባለቤቱ። የለም ቅዳሴ እስኪገባ ጠብቃለሁ። ዲያቆኑ ወይ ካህኑ አንድ እክል ቢያጋጥመውስ ባይገባስ እኔ ነኝ መግባት ያለብኝ። እየሰሩ እየለፉ አፈር ለብሰው አፈር እየበሉ በላባቸው ወዝ እግዚኦ ጤንነታቸው፣ እድሜያቸው፣ የግንባራቸው ወዝ የተለየ ነው። ጤናቸው የተለየ ነው። የምንሰራው ስራ የእድሜ ልክ ሱባኤ። ከዚህ ውጪ ምንም አማራጭ የለም። መድኃኔዓለም መጋቢት 27 ዕለተ ዓርብ ተሰቅሎ ሰውና መላእክት ተለያይተው እኮ ነበረ። ሰውና እግዚአብሔር ተለያይተው ነበረ። ልብ አድርጉ። ምድር የድሮ በረከት አልነበራትም። ጥሮ ግሮ ወጥቶ ወርዶ አፈር በልቶ ነበር በረከት የሚያገኘው። መድኃኔዓለም የረገማትን መሬት ራሱ ወርዶ ባርኮ በደሙ የባረካትን መሬት ልዑል እግዚአብሔር አምላክ በቀራንዮ ላይ ሰውና መላእክትን ከራሱ ጋር ደሙን አፍስሶ ሥጋውን ቆርሶ አንድ ያደረገበት ቀን። እርሱ ሲሰቀል እግዚአብሔር አብ ነበር።
እርሱ ሲሰቀል እግዚአብሔር መንፈስ ቅዱስ ነበር። እርሱ ሲሰቀል ደሙን ያፈሰሰ ቀዩ መድኃኔዓለም በቀራንዮ ነበር በጋዛ። ስለዚህ እነኚህን ልጆች አንድ የሆኑበትን ቀን መጋቢት 27ን አምጥተው እነሆ አባቶቻችን መጋቢት 27ን ከጥቅምት 27 ጋር አገናኝተው ታሪኩ የሚነገርበት ምክንያት ይሄ ነው። ታሪኩ ጠፍቷል። እግዚአብሔር ይሁነን። ዲቃላ ልጆች ወልደን እንዲሆነናል። እግዚአብሔር አምላክ በሕገ ኦሪቱ ዲቃላ የወለደ ሰው 10 ዓመት እስኪሞላው የቤተ መቅደስ አይገባም ነበረ። ድሮ ዲቃላ እርጉም ነው። ዲቃላ የሚገርመው ከመጀመሪያዋ ሚስትህ እግዚአብሔር ካልሰጠህ አርፈ ተቀመጥ እንዘላዘላለሁ ብለህ መከራ እንዳይዘለዝልህ መከራ። የማቴዎስ ወንጌል ምዕራፍ 26 ቁጥር 28 ላይ ጌታችን ኢየሱስ ክርስቶስ በምሴተ ሐሙስ ሐዋርያት በተሰበሰቡበት ደጅ ላይ ተነሳና ምን አደረገ? ህብስቱን አነሳ። እስቲ ባረከ በሉ። ቆረሰ፣ ሰጣቸው። እነዚህን ሶስቱን ያዙ፣ ድገሙልኝ። ባረከ፣ ከዛስ ጽዋውንም አነሳና ደግሞ አመሰገነ። እስቲ አመሰገነ በሉ። ስንት ነገር ያዛችሁ? 4። በደንብ አድርጋችሁ ስሙ። ቅዳሴው ላይ ይሄ አለ። አሁን ቀላል የማይባል ሰው እዚህ ቤተክርስቲያን የሚቀደሰውን ቅዳሴ ሲሰማ ምን ይላል? ይሄንን መች ክርስቶስ ሰራው ተብላችሁ አልተጠየቃችሁ? የምን ቅዳሴ ነው? ቅዳሴ የሚባል ነገር መጽሐፍ ቅዱስ ላይ የለም። ዝም ብላችሁ እናንተ ፈጥራችሁን ያመጣችሁ ትላሉ። እንዳይመስላችሁ። አሁን የያዟቻቸውን 4 ቃላት መጽሐፍ ቅዱስ ላይ የተጻፉትን ቅዳሴው ላይ ታገኙታላችሁ። የመጀመሪያው ምን አረገን ያልኳችሁ? አረ ቶሎ በሉ። ባረከ። ቅዳሴው ላይ ልክ ከመግባቱ በፊት ካህኑ እንዲህ ሲል አልሰማችሁትም? ቡሩክ እግዚአብሔር አብ ኀዜ ኩሉ ዓለም አምላክነ ወቡሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መንጽሒ ወመንጽሔ ለኩልነ ሲል አልሰማችሁትም? እየባረከ ነው ማለት ነው። 1 ሁለተኛ ምን ያላችሁት? ቆረሰ። ሀበነ ንህበር በዘዚአከ መንፈስ ቅዱስ የሚለው ጸሎት ስርዓተ ፈትቶ ነው። ጥሩ። ሶስተኛ ምን አላችሁ? ሰጣቸው። ልክ ቅዱስ ሥጋው ክቡር ደሙ ተዘጋጅቶ ከጨረሰ በኋላ ቤተ መቅደስ ጸሎት ልክ ሲያልቅ ወደ ታች ወርዶ እንቆርባለን አንቆርብ? ስለዚህ መስጠቱ አለ ማለት ነው። 4ኛው ምንድን ነው? በሉ እንጂ ናኩቶ ለእግዚአብሔር ቅድሳቶ ነስያነ ከመለ ሕይወተ ነፍስ ይኩነነ ፈውስ። ቅዱስ የሆነውን ይህንን ስጋህን ደምህን የሰጠህን ከዚህ ምስጢር እንድንካፈል ያደረከን አምላካችን እናመሰግንሃለን አለ። 4ቱም አለ የለም? በደንብ ነው ያለው። ቅዳሴ መጽሐፍ ቅዱስ መሰረትነት አለው ማለት ነው። ስለዚህ ቅዳሴው ከመጽሐፍ ቅዱስ የተቀዳ ነው። የመጽሐፍ ቅዱሱን ቅዳሴ ግን መልክና ቅርጽ አስይዘውታል የሚባሉት አባቶች መካከል አንዱ ቅዱስ ባስልዮስ ዘቂሳርያ ነው። በረከቱ ለሁላችን ትድረሰን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቲያኖች ምእመናን በደንብ አድርጋችሁ ስሙ። ቅዳሴዋ 3 ክፍል ነው። ስንት ክፍል? 3 ክፍል። የመጀመሪያው ክፍል ግብአተ መንጦላይት ይባላል። ሲበሉ ወይም የዝግጅት ቅዳሴ ይባላል። በዚህ ክፍል ላይ ካህናተ ቤተ ክርስቲያን ውስጥ ገብተው ጸሎት የሚያረጉበት፣ ነዋያቱ መሟላታቸውን የሚያረጋግጡበት፣ ምእመናን ወደ ሥርዓተ ቅዳሴው መግባታቸውን የሚፈትሹበት ክፍል ሲሆን ልክ ይሄንን አድርገው ከጨረሱ በኋላ ልብሰ ተክህኗቸውን ዲያቆናት በቀሳውስት፣ ቀሳውስት ከነሱ በክብር በስልጣን ከፍ ያሉ አበው ሊቃነ ጳጳሳት ቆሞሳት ካሉ አስባርከው ነው የሚያደርጉት። አስባርከው ማንኛውም ክህነት ያለው ሰው ልብሰ ተክህኖ ስላደረገኘ ብቻ ዝም ብሎ መልበስ አይችልም። አስባርኮ ነው ማግኘት ማድረግ የሚችለው። ይሄ ስርዓት ነው። ከውስጥ ነው ስርዓቱ የሚጀምረው። ክርስቲያኖች ልክ አስባርከው ሲያደርጉት ራሱ ዝም ብሎ ያደርጉትም ይለኩታል። ምን ያደርጉታል? ስሙ በደንብ ይጠቅማቸዋል። ይለኩታል። ሲለኩት ልክክ እንዲልባቸው ነው የሚፈልገው። ከእግራቸው ከፍ እንዲልም አይፈለግም። ከእግራቸው በጣም እንዲረዝምም አይፈለግም። ለምን እንደሆነ ታውቃላችሁ? እነሱ የሥጋ ምሳሌ ናቸው። የሚለብሱት ልብሰ ተክህኖ የመለኮት ምሳሌ ነው። ቢያጥር በተዋህዶ መለኮት እጥረት አለው፣ ቢረዝም በተዋህዶ ውስጥ ትርፍ ነገር አለው የሚል ሕጸጽ ስለሚኖርበት ሙሉ ልክክ እንዲል ነው የሚፈልገው። እንዲህ ስንዱ የሆነች ቤተክርስቲያን ውስጥ ነው ያላችሁት። እነግራችኋለሁ፣ ወንጌልን ያልያዘ ሰው መንግስተ ሰማያት አይገባም። ወደ ሰማዩ መንግስት አይሄድም። ወደ ሰማዩ ህይወት አይሄድም። ወደ ሰማይ አይነጠቅም። ወደ ሲኦል ነው የሚሄደው። ወደ ገሃነመ እሳት ነው የሚሄደው። በወንጌል
የማያምን ሰው፣ ወንጌልን የማይቀበል ሰው፣ ወንጌልን የማይረዳ ሰው፣ ወንጌልን የማያውቅ ሰው፣ በወንጌል የተጻፈውን እንደያቅሙ እግዚአብሔር ባወቀ መኖር የማይችል ሰው ወደ መንግስተ ሰማያት መሄድ አይችልም። ለዚህ ነው መግቢያ የምንለው። በቅዳሴ መሃል ታስታውሳላችሁ፣ ካህኑ ቅዳሴ ወንጌሉን ሊያነብ ሲወጣ ለንፍቁ ቄስ ይሰጠዋል። ነዋ ወንጌለ መንግስት ብሎ እነሆ የመንግስቱ ወንጌል ብሎ ይሰጠዋል። መንግስቶ ወጽድቆ ዘአወፈይከኒ አወፈይኩከ፣ መንግስቶ ወጽድቆ ዘአወፈየኒ ሚላን የሰጠኝን የሰጠኸኝን መንግስቱንና ጽድቁን መልሼ ሰጠሁ ብሎ ለዲያቆኑ ይሰጠዋል። ዲያቆኑም እንዲህ ብሎ ይቀበለዋል። መንግስተ ሰማያት ቀርባለችና ምን በሉ ንስሐ ግቡ ብሎ ወንጌሉን ይቀበለዋል። ያ የመንግስተ ሰማያት ወንጌል። በቅዳሴው መሃል የሚሰበከው የሚነገረው በቁሙ ስለ ወንጌል ብቻ አይደለም። ወንጌል ራሱ የመንግስተ ሰማያት መግቢያ ነው። መጨረሻስ ለምሳሌ የማቴዎስ ወንጌልን ካነበበ በኋላ ሰማይና ምድር ያልፋል፣ ምን ግን አያልፍም ይላል። ቃሌ ግን አያልፍም። መንግስተ ሰማያት ማለት እሱ ነው። አያችሁ፣ ያ ቃል መኖሪያ ነው። ያ ቃል መንግስት ነው። ያ ቃል ህግ ነው። ማይሻር ህግ ነው። ማይጠፋ ህግ ነው። ማይሰረዝ ማይደለዝ የእግዚአብሔር ህግ ነው። ወንጌል ህግ ነው። ስለ ወንጌል ስትነገሩ፣ ጉባኤ ስትካፈሉ፣ ወንጌል ስትሰሙ መንግስተ ሰማያት ውስጥ ናችሁ። ወንጌል እሷ ክበቧ እንደሱ ረቂቅ ነው። ይሄ መንግስተ ሰማያት የሚለው ትርጉም ስለ ሀገር ብቻ እንዳታስቡ፣ ስለ ከተማ ብቻ እንዳታስቡ። መንግስተ ሰማያት ሲባልም ከዚህ ርቃችሁ ወደ ሰማይ ሂዳችሁ ሌላ ነገር እንዳታስቡ። አስቀድማችሁ መንግስተ ሰማያት ምንድን ነው፣ መንግስተ ሰማያት የት ነው ብላችሁ አስቡ። ወንጌል መንግስተ ሰማያት ተብላ ትገለጣለች። የሰማይ ህግ፣ የሰማይ መመሪያ፣ መለኮታዊ ፈቃድ ያለባት ሁለተኛ መንግስተ ሰማያት ወንጌል ናት። በዜና አበው አንድ አባት ገዳም ውስጥ ቁጭ ብሎ በምንኩስና እግዚአብሔርን ለማገልገል የወሰነ አባት ገዳም ውስጥ ቁጭ ብሎ ይጠራጠራል። አሁን እውነት እንደው ስጋው ደግሞ ይለወጣል አይለወጥም እያለ ይረበሻል። በኋላ ይህ ሰው በምንኩስና ህይወቱን ሰጥቶ እንዴት በጥርጣሬ ይወድቃል ይልና የእግዚአብሔር መልአክ ይሄድና ለሌላ አባት፣ ለበቃ አባት፣ ለቅድስና ማይረግ ለደረሰ አባት ይሄድና ወንድምህ በጥርጣሬ እየተፈተነ ነውና ሄደህ አስተምረው ይለዋል። ወንድምህ ስጋው ደግሞ እየተጠራጠረ ነው፣ ሂድ አስተምረው ይለዋል። እሺ ይልና ይህ የበቃው አባት ወደዚህ ወደ ተጠራጠረው ጓደኛው ወንድሙ ይሄዳል። እንዲህ ይለዋል፣ አባቴ እንደው አንድ ነገር ገጥሞኝ ነበር፣ እንደው ላማክር ነበር ይለዋል። ምንድነው አለው። አይ እንደው ስጋው ደሙን እየተጠራጠርኩ ነው፣ ይለወጣል አይለወጥም እያልኩ በጥርጣሬ እየተጨነኩኝ ነው አለ። እሱ ተጠራጥሯል። የወንድሙን ድክመት የማን አድርጎ? እሱ ግን የራሱን ድክመት አድርጎ ነገረው። ተጠራጠርኩኝ ሲለው አይ እሱማ እኔም እኮ መናገር አሳፍሮኝ ነው እንጂ እኔም ራሴ ምን እላለሁ ታዲያ ገዳም ቁጭ ብለን በክህደት ከምንሰቃይ ለምን እግዚአብሔር አይገልጥልንም አብረን አናስቀድስም ብለው ሱባኤ ይዘው እነዚህ ሁለት መነኮሳት ቤተ መቅደስ ገብተው ማስቀደስ ጀመሩ። የሚገርማችሁ ምዕመናን ከቅዳሴው መካከል ላይ እነዚህ ሁለት መነኮሳት ብቻ አንድ በጣም የሚያስደነግጥ ነገር ተመለከቱ። ቅዳሴው መካከል ላይ ቄሱ ሀበነ የሚሉበት ሰዓት አለ አይደል? ከኛ ጋር የምንቀባበልበት ካህኑ ሀበነ በሚሉ ሰዓት የሚቀድሱት ቄስ እጃቸው በደም ተለውሶ ተመለከቱ። እነዚህ ሁለት መነኮሳት ካህኑ ራሳቸው አያዩ፣ ግን በእጃቸው ደም ሞልቶ ስጋውን ደሙን ሲፈትቱ እጃቸው በደም ተለውሶ ተመለከቱ። ይህን ባዩ ጊዜ ያልበቃው አባት ራሱን ስቶ ወደቀ። ገና ለተአምራት አልበቃም። የበቃው አባት ግን ጸንቶ ቆመ። በኋላ መጨረሻ ቅዳሴው ካለቀ በኋላ ቀሰቀሰው። ሲነቃ ህዝቡ ሁሉ ተበትኗል። ምን አለው? አይችሉትም ብሎ እግዚአብሔር ሰውሮብን ነው እንጂ ይህ ተአምር በየዕለቱ ይፈጽማል። መንግስት ኃይለ ወስብሐት